ጠቅላይ ሚኒስትሩ መንግስቱ ደጋግሞ ኢትዮጵያ በ110 በ111 አድጋለች ይላል። እኔ እሳቸውም የኢትዮጵያ ኢኮኖሚስቶች ሁሉ ያውቃሉ። በ111 ማደግ ማለት ተአምር ነው። ይህን ተአምር የሰራችው ቻይና እንደውም አሁን እየሰራች አይደለም፣ ታይዋን፣ ደቡብ ኮሪያ ናቸው። እንዴት ኢትዮጵያ በ111 ኢትዮጵያ እንዴት አድርጋ ነው በ111 ያደገችው? መንግስት ድንበር እንዲጠብቅና የውጭ ጉዳይ ፖሊሲያችን እንዲያስፈጽምልን ነው መንግስት የሾም ነው። ምናልባት በሚቀጥለው ምርጫ ከተሳካልን ይሄን እናስተካክላለን። የመክፈቻውን እንዲያደርጉ ይላል። ይህንን ለማሟላት በዙም ፕሬዚደንት እዚህ አካባቢ ላይ ከሌሉ የምክር ቤቱ ፈቃድ ከሆነ ንግግሬ ለመቀጠል ይችላል። ይቻላል። ተሩ ለመስራት ብቃትና ፍላጎት እንዳላቸው እናምናለን። ምርጫን በተመለከተ ቀደም ሲል ሰዓቱ አልቋል። የተከበሩ አዝናለሁ። እሺ አንድ ጊዜ እንደማመጥ አሳንጅ የሚባለው የዊኪሊክስ ኃላፊ ክስ መስርተውበታል። የመሰረቱበት ክስ ምንድነው ቢባል ሴት ደፍሯል ተብሎ በርግጥ እሱ አልደፈርኩም ነው የሚለው። ስምምነት የተፈጸመ ካልሆነ በስተቀር የፈጸምኩት ድፍረት የለም ነው የሚለው ሰውዬ። ነገር ግን ጋዜጠኛ ሴት ከደፈረ ይቀጣል ማለት ነው። በእነሱ ሀገር ይጠየቃል ማለት ነው። እነዚህ ሱዳን ጋዜጠኞች በኢትዮጵያ ውስጥ ሴት አልደፈሩም፣ ማስረጃ ያለን። አገር ግን ደፍረዋል። በህገወጥ መንገድ ወደ ሀገራችን ገብቷል። ዘይት ያገኙ ሰዎች ወይንም ሌላ ነገር ያገኙ ሰዎች በ110 በ111 ቢያድጉ አይገርምም። ለዓለምስ እንዴት አድርገን ነው የምንገልጸው? በ110 ቅድም እንደተባለው የዓለም የገንዘብ ድርጅት ኢትዮጵያ እና ሌሎች ምስራቅ አፍሪካ ሀገሮች ቢበዛ በ106 ያድጋሉ ብለዋል። እኛ ግን እምቢ ብለን 11 ነው እንላለን። ይሄ ተገቢ ነው ወይ? ይሄ ተገቢ ነው? ምርጫ በእኛ ሀገር አይካሄድም ወይም ደግሞ ሊሆን አይችልም ብሎ የሚያስቡ አካላት የኬንያና የዚምባብዌን ሞዴል የሚፈልጉ አካላት ሊሆኑ ይችላሉ። እነዚህ አካላት ዚምባብዌና ኬንያ ላይ እንደሆነ ሁሉ በብጥብጥና በሁከት ስልጣንን የመጋራት ጉዳይ እንደ ሞዴል ሊቀበሉት ይችሉ ይሆናል። ይሄ በእርግጥ ነፃና ፍትሃዊ ምርጫ በአገራችን ስነ ስርዓት እንዳይካሄድ እንቅፋት ሊሆን ይችላል። እሺ አንድ ጊዜ ተከበሩ የስነ ስርዓት ጥያቄሽ ፕሮፌሰር እንዲያነት ክስ ለኛ እንደ ኬንያ በጥብጠን እንደ ዚምባብዌ እንኳን ብጥብጥ አልነበረም። የውጪ እርሱን እኮ አላለም የተከበሩ የከሰሰን ነው ነው አፈጉባኤ እንደማመጥ ቅኔው አይጠቅመንም ማለት ነው። እሺ እንደማመጥ የተከበሩ አቶ ኃይለ ማርያምን በስም ማንን አልጠቀሱም፣ እርሶም ይሄንን አልተናገሩም። ስለዚህ ጥርጣሬው ከየት እንደመጣ ስለማላውቅ ነው። እሺ በመቀጠል የተከበሩ አቶ ቡልቻ 2 ደቂቃ አሉት። ከዛ በኋላ ሄግ ላይ ደግሞ ለኤርትራ ሲወሰን እንደገና ይግባኝ ከጀሉ። በዛ ምክንያት ምንድነው ሆነው 100,000 ጦር ቢያንስ ቋሚ ሰራዊት ለ15 ዓመታት ኤርትራ ድንበር ላይ ተሰልፎ ነው ያለው። መቼም
ትልቅ ታላቋ ኢትዮጵያ የምትባለው ከኤርትራ ራሷን ለመከላከል 100,000 ጦር ለ15 ዓመታት መቀለብ ምን ያክል ክሳራ እንደሆነ ኢህአዴግ ነው የሚያውቀው፣ እኛ አናውቅም ክሳራው። ለምሳሌ ሶስተኛ ምንድነው የሆነው? ኤርትራ ሄግ ላይ ሲወሰን ኢህአዴግ መቼም ታማኝ ካድሬዎቹን ነው የላከው ይመስለኛል። የተሻለ ዕውቀት ያላቸውን ምሁራንን ይሸሻል። ካድሬዎቹ ምንድነው ተመድበው አንድ ለኤርትራ እንኳን መፈረዱን የማያውቁ ሰዎች ናቸው። ለኤርትራ እንኳን መፈረዱን የማያውቁ ሰዎች ከዛ ከሄግ ዘሎ አዲስ አበባ ከተማ በፍትህ አደባባይ በጦር ሜዳ ያገኘውን ድል በፍትህ አደባባይ ያገኘ ብሎ ህዝቡን የሚያስጨፍሩ ናቸው። የቀድሞ ውጭ ጉዳይ ሚኒስትር መቼም ከጫካ የመጣ ሰው ስለሆነ እንትን አይደለም። እሱም ይሁን የኢህአዴግ መንግስት የዛሬ 15 ዓመት የኢትዮጵያ ህዝብን ይቅርታ ጠይቆ መውረድ ነበረበት። እንዲህ አይነት ሄግ ዓለም አቀፍ ክርክር አድርጎ ለማን እንደተወሰነ እንኳን ሳያውቅ አዲስ አበባ ድረስ በሮ ወጥቶ እንደዛ የሚያስነግርና ህዝብን የሚያስጨፍር ስሜት ውስጥ የሚያስገባ መንግስት ነው። ይሄ እንግዲህ ፕሮፌሽናሊዝም ነው። ዶክተር ቴዎድሮስ ለምን እንዳመማቸው ባላግም ይፍረዱልን። ሌላው የተደረገው አራተኛ ግዙፍ ስህተት ያለ በቂ ጥናት ሶማሊያ ውስጥ የኢትዮጵያ ሰራዊትን አስገቡ። ፓርላማ አባል ነበርኩኝ። አጥብቀን ተከራክረናል ከቀድሞ ጠቅላይ ሚኒስትር። የቀድሞ ጠቅላይ ሚኒስትር ብዙ ነገር ስለማይሳናቸው ምንድነው ያለን? በኔ ይሁንባችሁ፣ በጥቂት ቀኖች ካልሆነም በጥቂት ሳምንቶች እንጨርሳለን ስራውን፣ ብቻ ድምጽ ስጡን ፓርላማ ላይ አሉን። አላመነውም። ተው አሜሪካን አፍጋኒስታን ኢራቅ ላይ ያንን ሀብት ይዛ ያንን ቴክኖሎጂ ይዛ ያንን ሁሉ ይዛ ሰው ሀገር ገብታ መውጫ አግቷታል። የለም በኔ ይሁንባችሁ አሉ። ተናደዱብን። እኛ መቼም ማን ትክክል እንደሆነ ድምጽ አልሰጠንም። ማን ከ9 ዓመት በኋላ ማን ትክክል እንደሆነ ኢትዮጵያ ህዝብ ያውቃል። የሶማሊያ በረሃ ውስጥ ገብቶ የኢትዮጵያ ሰራዊት ስንቱ እንደሞተ ስንቱ የሶማሊያ በረሃ ሲሳይ እንደሆነ ምን ያህል ኪሳራ እንደገጠመን የምናውቀው የለም። በዚህ ላይ በጣም ከሁሉም በላይ የሚገርመው ሁለት ነገር ነው። አንደኛ አሜሪካኖች እኮ ከአፍጋኒስታን ከኢራቅ ሬሳዎቻቸውን ተሸክሞ አሜሪካ ምድር እኮ ለሀገራቸው አፈር ያበቃሉ። የኢትዮጵያ መንግስት 9 ዓመታት ውስጥ መቼም አንድ ሰውም ሁለት ሰውም ከዛ በላይም በሌላ መረጃ ብዙ ሰዎች ሰራዊቱ አባላት እንዳለቁ እናውቃል። አንድ ሰው እንኳን መሞቱን ለኢትዮጵያ ህዝብ አልገለጸም። ልጅ ለሞተባት እንኳን እናት ልጅሽ እዛ ሞቷል ብሎ አልተናገረም። ይሄ እንግዲህ ምንድነው ይሄ? ሌላው እዚህ ላይ የኢትዮጵያ ፓርላማ ነው ወስኖ ሰራዊቱ ሶማሊያ ያላከው። ከ9 ዓመታት ውስጥ ያ ፓርላማ ኢህአዴግ እንደማይቃወም እናውቃለን። ኢህአዴግ ፓርላማ እንደሆነ እናውቃለን። አንድ ቀን ስንት ሰው ሞተ፣ ምን ንብረት ኪሳራ ደረሰብን፣ ምን ሆነ፣ አንድ ቀን ሪፖርት አላዳመጥም 9 ዓመት ውስጥ የላከው ፓርላማ ማለት ነው። ይሄ እንግዲህ መቼም የኢትዮጵያ ህዝብ ያውቃል። አምስተኛ ግዙፍ ስህተት በዘመናችን ሌሎቹም አንስተዋል፣ በጣም ዘግናኝ ነበረ። ሳውዲ አረቢያ ላይ ተደረገው የሳውዲ አረቢያ ሼኮች ሴቶቻችን ወጣቶቻችን በተለይ ሴቶችን መንገድ ላይ ጎትተው በ21ኛው ክፍለ ዘመን ሰብአዊ መብት በሚባለው መደረግ በሌለበት መንገድ ግዙፍ የሆነ ብሔራዊ ውርደት የሚያስከትል ነገር ሰርተዋል። ከዛ በሚጣልላቸው ትናንሽ ፍርፋሪዎች ሊሆን ይችላል አላውቅም። ተቃዋሚ ፓርቲዎች መድረክን የመሰሉት ሰላማዊ ሰልፍ እንኳን ሲጠሩ ሳውዲ አረቢያ ላይ አትሰለፉም ብሎ የከለከለ መንግስት ነው። አሜሪካ ፈቅዳለች፣ የሳውዲ አረቢያ ወዳጅ ማነው እንግሊዝ ፈቅዳለች፣ ምን ፈቅዳለች። ከዛ በኋላ ደግሞ ምንድነው ተመጣጣኝ እርምጃ አልወሰደም። የሳውዲ አረቢያ አምባሳደርን ከኢትዮጵያ አላባረረም፣ ወይም የኛን ከዛ ጠርቶ እንኳን አንዳንድ ነገር አላደረገም። ለምን ነዛ እንዳደረገ መቼም ያሁኑ ውጭ ጉዳይ ሚኒስቴርም ሊነግረን ይችላል።